ካለ አሳየኝ እኮ። ከሄደ በኋላ ነው አይደለም? አሳየኝ እኮ ነው ያልኩህ። ከሄድኩኝ በኋላ የሚለው በቃ እሱን እስከምታመጣ ኢብሮ ቀጥል። እያለ ነው ማለት እስሚዞ ቆይ አንዴ ትቀጥላላችሁ። ልክ ፖይንቷን ስታገኛት ትገባለህ። ምን መሰለህ ኤንጅል፣ አሁን እዚህ ጋር የተባለው ራሱ አንድ ያሚሉ አንድ ትገባለህ። እሺ ትገባለህ። ምን ይላል ዮሐንስ 16:26 ላይ በዚያን ቀን በስሜ ትለምናላችሁ አለ። ትለምናላችሁ በስሜ ምን አለ ኢየሱስ? በስሜ ትለምናላችሁ አብ ያደርገዋል ብሎ ስለተናገረ ቅድም እኔም ስለ እናንተ አብን እንድለምን የምለምንላችሁ አይደለሁም። መለመን አይጠበቅበት። ለምንድን ነው የማይጠበቅበት? እናንተ ስለወደዳችሁኝ ከእግዚአብሔርም ዘንድ እንደወጣሁኝ ስላመናችሁ አብ ራሱ ይወዳችኋልና ምንም ልመና ያስፈልግ። ኦኬ አብ ራሱ ነው የሚያደርገው። ምንም አብ ራሱ ነው የሚያደርገው። አሁን ስለዚህ ኢየሱስ አይለምንም ማለት ነው። ምንም ምን አስፈልገው አብ ራሱ አይለምንም አይደል ብሮ? አይለምንም አይደለም። አይለምንም አይደል? ፖይንቱ ስተዋል። አብ ያደርግላችኋል ራሱ ቅድም ስላለ በስሜ ብትለምኑ ኢየሱስ መለመን አይጠበቅበትም። ራሱ ምን ያደርጋል? አብ ራሱ ያደርገዋል ያንን ነገር። ስለዚህ ኢየሱስ ክርስቶስ አይለምንም እንበላት። ለምን እንደዛ አለም እያልኩ ያለሁትን በደንብ አዳም። እሺ ፕሪሚስ እየሰራ ነው። ፕሪሚስ እየሰራ ነው። ምን ሆነ ነው ኢብሮ? አይለምንም ትለኛለህ፣ ከዛ ደግሞ ይለምናል ትለኛለህ። አንዴ እና ከታች ደግሞ እባካችሁ እንትን ጌይስ ምናምን ብላችሁ አትጻፉ ጋይስ ለማለት። እሺ እሺ ምን አለ መሰላችሁ? ትልቅ ስህተት ነው ብዬ በዚያን ቀን አለ። በዚያ ቀን ማለት መጨረሻ ላይ ማለት ነው አይደለ? እንጂ በመቼ ያኔ ማለት ነው ወደፊት። እሺ እዚያ በስሜ ትለምናላችሁ አለ። በስሙ ሲለምኑ አብ ያደርገዋል ብሏል አላለም? ያደርገዋል። ስለዚህ ኢየሱስ ክርስቶስ አይለምንም። አንድ የአረባት አንድ ጊዜ አዳምጠኝ። አሁን ኢየሱስ እኮ መለመን አይጠበቅበትም፣ አብ ነው የሚያደርገው እያልኩ። እሺ ስለዚህ አይለምንም በለኛ። እንደዛ እኮ በቃ ኢየሱስ ሳይሆን የሚያደርገው አብ ነው። ስለዚህ አይለምንም። ኢየሱስ ክርስቶስ ምንም የሚያደርገው ነገር የለም፣ በስሙ ማይለምኑ በጣም ስለዚህ ማለት ነው ኢየሱስ ክርስቶስ አይለምንም የሚለው ድምዳሜ ላይ እንድረስ። ኢየሱስ ክርስቶስ ሳይለምን አብ ያደርጋል። ስለዚህ ኢየሱስ ክርስቶስ አይለምንም። ኢየሱስ ክርስቶስ ሳይለምን ማን ያደርጋል? ማን ነው የሚያደርገው? ማን ነው የሚያደርገው? አብ ያደርጋል። ስለዚህ አድራጊው ኢየሱስ ክርስቶስ አይለምንም። ኢየሱስ ክርስቶስ አይለምንም አይደል? የሚያደርገው ግን ማን ነው? ምን ሆኖ ነው ግን ኢየሱስ ክርስቶስ አይለምንም እኮ ነው ያልኩት። የሚያደርገው ማን ነው? አብ ያደርጋል። ስለዚህ ኢየሱስ ክርስቶስ አይለምንም። አለቀ። ምን ሆነህ ነው ግን አይለምንም ማለት የቸገረ? ኧረ እኮ አንዴ ምን ሆነ ነው? አይደለም